የሀገራችንን የታላቋን ኢትዮጵያ ብሔራዊ መዝሙር ምንዘምርበት ሰዓት ሀገራችን ክብር ሁላችንም እንቆማለን። በቀጥታ ወደ ኢትዮጵያ ብሔራዊ ከዞን አንደው በልዩ ልዩ መምሪያዎች ያሉትን እንደዚህ በትክክል መተዋወቅ የዞን ከፍተኛ አመራሮች በአሁኑ ሰዓት ዳኞችን እየተተዋወቁ ነው። ዳኞችን ዛል ሞራል ያንሳል እያሉ ነው። ወሳቸውም ከኛ ጋር ናቸው ያሉት ማለት ነው። እናመሰግናለን። ተከበሩ አቶ ዳዊት አለፍ ብለን መሀል ላይ እንግዲህ ከፊት ለፊት የሚገኙት እኔ በዛኛው በኩል ለዞን አመራር የእጅ ውርወራ ተከበሩ አቶ ተስፋው አቶ ምረቱ ለቁጥር መሀል ላይ እያዩ ነው። ዶክተር ጋር እየሄደ ነው ኳስ ወደፊት ለዲቻ ይፈለጋሉ አቶ ምረቱ መሀል ላይ ዶክተር ዳንኤል መሀል ላይ በጣም የሚያሳዝን በጣም ማይገኝ ድል ፕሮፌሰር ማይገኝ ድል ነበረ። ሆኖም ይቀጥላል ማለት ነው። እንቀጥላለን። በጣም ደስ ይላል። ኳስ ከተማ አመራር ጋር ነው። እንደገና መልሰዋል። ቅጣቱን ዶክተር የተከበሩ ክቡራቶ ስንታየው ስሙን አስቆጥረዋል ማለት ነው። ዞን አመራሮች በጣም የሚገርም ነው። የሚገርም ሽወዳ ነው። ኳስ ተጀምሯል።
መሀል ላይ ተጫዋች ዶክተር ጋር ዶክተር በጣም ሆኖም ጎልኪፐር በቀላል ይዟል። ይሄ ነው ኳስ መሀል ላይ ዶክተር መስፍን መንግስቱ በጣም ቆንጆ ጨዋታ ነበረ። እንቀጥላለን። ታደለ ወጣቶች ግን እሺ መሀል ላይ ካሳሁን ሰላምና ዝታ አሪፍ ጨዋታ ነበር። ኦኬ ሆኖም አራጋቢ አንስተዋል። ኦፍሳይድ ኳስ ተመታ። 5 ቁጥር ክቡር ተስፋው ዶክተር ዳኒ እንቀጥላለን። በተከላካይ በኩል ከተማ ያቁበታል። ሁለቱም ቡድኖች ምረቱ 8 ቁጥር ተጫዋች ሊቀየር ነው። 11 እናመሰግናለን። የተጫዋች ቅያሪ ተደርጓል። እሺ ፕሮፌሰር አደገኛ ኳስ እየሄዱ ነው። 22 በቀላሉ ተከላካይ ተነጥቀዋል። የመጀመሪያ ቅጣት ምት ነው። ዶክተር ከተማ አደገኛ ኳስ ነው። ሆኖም ባጭር ነበረ። ክቡር አቶ መንግስቱ ጋር የሚደርስ ኳስ ነበር። መሀል አደገኛ ኳስ መንግስቱ አደገኛ ኳስ ነበረ። ቻላል እንዲህ አይነት ጨዋታ ብራዚል ያላየን። አደገኛ ኳስ ከተማ እንደ ዶክተር የማዕዘን ምት ተሰጥቷል። ከተማ እያስጨነቀ ነው አሁን ሰዓት የማዕዘን ምት ይችላሉ። ዶክተር መሪውን ይችላሉ በእውነት ለከተማ እነሆ በሚገርም ሁኔታ ኳስ በረጅሙ ተመታ። አደገኛ ኳስ ሆኖም በቀላሉ ፕሮፌሰር ይዘዋል። መስፍን ብሬ በጣም የሚገርም ነው። ኳስ ወደ ውጭ ወጥቷል እንጂ አደገኛ ሙከራ ነበረ። የሚገርም ጎል ጠባቂ ነው ጸጋው ስምኦን። ፕሮፌሰር እናመሰግናለን። በረጅሙ ተመታ። የተመታ ኳስ በቀላሉ ተመልሷል። መሀል ላይ አደገኛ ኳስ መሀል ላይ ዶክተር መሪው ሳጭ ኳስ አቶ አገኘው ተቀይረዋል። እናመሰግናለን። ኳስ ለጥቂት የእጅ ውርወራ ለከተማ ኳስ ከተማ ጋር ነው። መሀል ላይ አቶ ተስፋውን አለው ኳስ መንግስቱ እዚህ ምናልባት ካላችሁ የዲቻ ደጋፊዎች ይህን በረኛ ይህን ጎል ጠባቂ ማስፈረም ይገባናል። ክቡር አቶ ጸጋው በጣም ይገርም። እንቀጥላለን። ኳስ በረጅሙ ሊመታ ነው። የማዕዘን ምት
ከተማ እንደገና ኳስ አደገኛ ኳስ አሁንም አስፈጻሚ ዋናው በረጅሙ መታ። በጣም የሚገርም ግብ ጠባቂ፣ በጣም የሚገርም ኳስ፣ በጣም የሚገርም ኳስ ነበረ። 49 ዞን ክቡር ፕሮፌሰር ኦኬ ተላዋል የተቀባበሉ 11 ደነ ስንት ነበር? 21 ነው ምናምን ደነ ፌር ነው አየ አራዳ ስራ አስፈጻሚ በክንፍ በኩል ዶክተር ማርቆስ ሁለት ቁጥር አደገኛ ቦታ 11 በጣም የሚገርም ኳስ አመራር ነው አቆጥረም መካም ሴቶች ዳኛ ዛሬው ስፖርታዊ ሁለት በዋናነት የሚደረገው ብልጽግና ወይም ሁለንተናዊ ብልጽግና በሀገራችን ኢትዮጵያ እንዲሁም በክልላችን እንዲሁም በከተማችንና በሕዝባችን ውስጥ በደንብ በይፋ እንዲረጋገጥ ሕዝባችን ብልጽግናን እንዲመርጥ የቅስቀሳ ይህም ደግሞ ብልጽግና በተጨባጭ ምን እንደሆነ ለማሳየት በሚያስችል ደረጃ ተሳታፊ በመሆን ውድድሩ የተደረገው ችጋላሳን ወላይታ ሞታነ ሶዶ አምባ ናአ ባጋን ማጫና አቱማ ካሳይ ካእትደስ ተዋ ካሳይ ሀገ ናኡ ከተማን ዞንያን በየ አቱማን ማጫ ስፖርት ክለብ ከይብ አናጸት ዲሆነ ታይደስ በጋፈው ባይ ስቴዲየም ኩሚስ ሀጋ ካይድ ያሳው ባይ ያው ኑጋ ባሎታ ያም ዶራናዳን ኪታ አትደተስ ዋና ተወሳ ኢትዮጵያ ባሎታ ያም ያገዳ ዶብል ክፍለ ከተማ ወረዳ ገተናሽ እንደያ ካለቲ አመራሩ ባጋንደስ ሄጌ ኡባይ ባሎታ ያም ዶራናው ኪታ አትድ ጋብዳ ባሎታ ያም ስፖርት ያሲ አጋማላ ቦላ ለሆይሲ ያባሲ ዱማተታን ኦትዲዲያ ካዋግዲዮ ግሽታሲ ባሎታ ያም ዶሪዲ ስፖርታዊ ውድድሩ ባሻገር ማህበራዊ ልማትን ከማበልጸግ ሰላማዊ ምርጫ ለማህበራዊ ብልጽግና እየተሰሩ ያለውን ለማበረታታት ሲደመር ደግሞ ቅስቀሳን ለማጠናከር እየተሰራ ያለው አላማው ያው ብልጽግና አላማ ካደረጋቸው ነገሮች አንዱ ማህበራዊ ብልጽግናን ማረጋገጥ ነው። ከዚህ አንፃር ዋናነት ጤነኛ ዜጋ፣ የተማረ ዜጋ፣ የሰለጠነ ዜጋ ማፍራት ዋና ተልዕኮ አድርጎ እየሰራ ይገኛል። በጣም የሚገርም ፉክክር ነው ሲደረግ የነበረው። በመካከላችን
የክልል አመራሮችም አሉ ለምርጫ ስራ ድጋፍ የመጡት ከዞን ጋርም ከከተማ ጋርም ተቀላቅለው ሲጫወቱ የነበሩት ከፍተኛ ፉክክር ሲደረግ ነበረው።